አብርሃም የሰው ባል ነው። በሱ ስንፍናና ድክመት የራስሽ ታርጊው ሞክረሽ ወይም አፍቅረሽው ወደሽው ሊሆን ይችላል ከልብሽ፣ ግን ያንቺ አይደለም። ምን ማድረግ ይቻላል? ያንቺ አይደለም። ጣፋንታሽን ፈጣሪ ይስጥሽ የሚል ነገር አለኝ። የሰው ትዳር ገብቼ በጠብጣለሁ ካልሽ ከዚህ በኋላ የመጨረሻ ቀይ መስመር። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ቆይታ እንዴት ነው? ሁሉ መልካም፣ ሁሉ ሰላም፣ እኛም አለንላችሁ። ፈጣሪ ይመስገን። ነገሮች እንዴት እየሄዱ ነበር? እናንተም እየተከታተላችሁት እንደሆነ አውቃለሁ። ቪዲዮ ከሰራው ረጅም ጊዜ ሆነኝ። ያም የሆነበት ምክንያት ከእናንተ ጋር ቃል የተገባባ ነው ነገር ነበር። ያን ነገር አሳክቼ የሆነ ነገር ይዤ ለቤተሰቦቼ ጥሩ ነገር ይዤ መምጣት ፈልጌ ነበር። ያም ተሳክቶልኝ ያው ትናንትና በዓለም በጋራ ወደ ቤት አስገብተን ወደ ሰላም መልሰን ነገሮችን ከቻል ካርገው ላላችሁኝም አርግ ያሳየዋችሁ ይሄው ወደ ቤቱ መልሼዋለሁ። ሁሉ ነገር ለመልካም ሆኗል። ያለፉ ጊዜያቶች ከባድ ቢሆኑም የሰው ልጅ ያው ከቤቱ ወጥቶ ውጪ ላይ ሲያሳልፍ ብዙ ነገሮች ይገጥሙታል። መልካም መጥፎም ብዙ ነገር ብቻ አለ ቤተሰብና ዋናው ነገር ይህን ቀን ፈጣሪ እንኳን አሳየን የሚል ነገር አለኝ። አብርሃምንም እንኳን ለቤት አበቃ። ያው የተሻለኝን ነገር አድርጌያለሁ፣ ተሳክቶልኛልም። ከፈጣሪ እርዳታም ከቤተሰቦቼ መገዛ በጋራ በመሆን የተሻለ ስራዎችን ሰርተን ወደ ቤትና የሩታንም ደስታ ትዳሯን ወደ ነበረበት የመለስንበት ልዑልም በዓልን ከአባቱ ጋር በደስታ ያሳለፈበትን ጊዜ እንዲያሳልፍ የተቻለንን ያቅማችንን ከትላልቅ አባቶች ከጓደኞቹም ጋር በመሆን በጋራ ሆነን ሰርተን የኔ አስተዋጽኦ ብዙም ባይሆን እዚህ አድርሰናልና ቤተሰብ ፈጣሪ ይመስገን። የእናንተ ማስተዋጽኦ ቀላል አልነበረም። በስልክም እየገባችሁ በመልእክትም በጸሎትም ጭምር ለጥሩ ነገር ስደክሙ የነበሩ ቤተሰቦች ፈጣሪ የድካማችሁን ዋጋ ይክፈላችሁ ማለት እፈልጋለሁ። ዋናው ነገር ወደ ቤቱ መመለሱ ነው። የሩታም ደስታ ትዳሯን ማግኘቷ ነውና ቀሪው ጊዜ ሰላምና የመልካም እንዲሆንላቸው እኔም ከጎናቸው እንደምሆን ቃል እየገባው መልካም ምኞቴን ጭምር መግለጽ እፈልጋለሁ። ቤተሰብ ያው ቀደም ብለን የጀመርናቸው አንዳንድ ስራዎች እንደነበሩ በጋራ ከናንተም ጋር ተነጋግረን በመልኩ እናርገው የኤዲቲንግ ስራ እንዴት እንደነበረ እናንተ ጋር የተያየንበት ሁኔታ ነውና ያለው አንድ ከባድ ችግር ተፈጥሯል። ያው ከአብርሃም ጋር ቁጭ ብለን ስናወራ መጽሐፉንም አይቶታል። ነገር ግን ያው እሱ ውጪ በነበረበት ሁኔታ ያለቀ ነገር ነው። ዛሬ የሚፈጠረውንም ነገር በተስፋ ምናምን እዛ ውስጥ ያስገባነው ሁኔታ ነው እና ያለው አብርሃም ደስተኛ አይደለም። በዚህ ጉዳይ አብርሃም ደስተኛ አይደለም። እኔ ከአብርሃም ጋር አይደለም አሁን የአብርሃምን ደስታ ስለሌለ ስራዎች ይቆማሉ ማለት ሳይሆን የአንድ ሰውን ፍላጎት ማንነቱን እዛ ውስጥ እስከገለጽን ድረስ ትክክለኛ ነገር አንደኛ ለህዝብ ታማኝነትም እንዲኖረው ትክክለኛ ነገር መቅረብ አለበት። ነገ ሚዲያ ላይ ወጥቶ እኔን የሚገልጽ አይደለም እኔ አይደለሁም ወይም እንደዚህ ነው መባል ስለሌለበት ከሱ ጋር የጋራ መተማመን ስራዎችን ለመስራት ትንሽ የመተማመን ሁኔታ ላይ አልደረስንም። ያ ምንድነው እዛ ውስጥ የተገለጸው ገጸ ባህሪ የአብርሃም ማንነት እኔን የሚገልጽ አይደለም፣ እኔ በዛ ልክ አልነበርኩም ሩታን የጎዳዋት የሚል ነገር ያው በሩታ ፊት ቁጭ ብለን ብንወያይ ከዚህ በላይ ነው ያረከኝ የሚል ነገር ሊኖር ይችላል። ነገር ግን ይሄ እኔን የሚገልጽ ነገር አይደለም። ሁለተኛ ነገር አንደኛ ወደ ሰላም ከመጣም በኋላ ይሄ ነገር መውጣቱ ለኔ ህይወት እንደገና ዳግም የሚያበላሽብኝ ነውና ባከን ወደሚል ደረጃ ተመጥቷል። ለማንኛውም እኔን ስራውን የሚያስቆመኝ ነገር አይደለም፣ በኃይልም ለማድረግ አይደለም። ነገር ግን ያሉትን ነገሮች ማስተካከል ያለበትን ነገር አስተካክለን አብርሃም ደስተኛ እንዲሆንና ያልሆነ መረጃ ለህዝብ ለማቅረብ አይደለም፣ ትክክለኛ መረጃ ይዘን ለማቅረብ ማገዝ ያለብንን እሱንም የሱን ህይወት እኔ መጥፎ ማንነት ሆኜ ጥሩ ሰዎች እንዲፈጠሩ ትምህርት መሆን ከሆነ ለሰለኔ ምንም አይደለም። ነገር ግን እሱን በዛ ልክ ማሳመንና ማብቃት አለብን።
ያ ነውና እዛ ደረጃ ላይ ለመተማመን ትንሽ ጊዜ ወስዶብናል። አሁንም ጊዜ ቀጠሮ ላይ ነውና አብረን ያለነው ያንን ቤተሰቦች ለናንተም ዛሬ የተሻለ ነገር ጥሩ ነገር ይዤ መቅረብ ነበረብኝ። ከዛ ከመጻፉና ከሲዲው ጋር ተያይዞ ያለውን ነገር ከዛ ጋር ያላለቀ ነገር ስላለ ዛሬም ቀንጨብ አድርጌ ለማቅረብ ትንሽ ያዛርገዋለሁ። ሃይላይቱን እናንተም እንዳያችሁት ስለሆነ ከዚህ ከግጥምና ከህይወት ታሪኩ ጋር ተያይዞ ያለው ነገር የእናንተ መገዛ ምንድነው ማድረግ ያለብኝ የእናንተን ምክር ስለፈለኩ ነው። በኮሜንት በእያንዳንዳችሁ እንድታሳውቁኝ መልካም ቤተሰቦች ታግዙኝ የነበራችሁ እስከዛሬ ከኛ ጋር ስትሆኑ የነበራችሁ እናንተ መገዛ እንዲጨመርበትና የእናንተን ፍቃድ ለመጠየቅ ነው። ሁሉም ሰው ደስተኛ ሆኖ የተሻለ ነገሮችን ይዘን ለመቅረብ የጋራ ያመንበት ነገር ቢቀርብ የተሻለው ነውና ቤተሰብ በመልኩና አርገው ወደሚለው ነገር አለኝ። ሁለተኛ ነገር ከባድ ችግር ተፈርጧል። አብርሃም ቤት ሲገባ ያላቸው ነገሮች አሉ፣ ያሻቸው ነገሮች ከባድ መተት እንደተሰራበት ክፉ ነገር ውስጡ ላይ እንዳለ አሁን ላይ ጸበል ለመግባትና የተለያዩ ነገሮች ለማድረግ ከዚህ በኋላ ማለት ነው ያሰበበትና ሰላማዊ ትዳሩን መቀጠል የሚፈልግበት ሁኔታ እንዳለ ምናምን በማልቀስ በእንባ ነው ሲገልጻቸው የነበረውና ቤተሰብ ምንድነው የተደረገበት? ምንድን ነበር የሆነው? ለምን ነበር የወጣው? እውነት ተገዶ ነው ወይስ ወዷት ነው የሄደው? ከቤቱ አስወጥቶ ሊያስኬደው የቻለው እውነተኛ ፍቅር ነው ወይስ ሌላ መተት ተሰርቶበት ነው የሚለው ነገር ቤተሰቦች እናንተም የተለያየ ነገር እየሆናችሁ ሄርሜላ አትሆንም ከሌት ሆናለች ምናምን አይደለም። ግን የሰው ልጅ ለምንድን ነው እንደዚህ የሆነው? ለምንስ የተፈጠረ? ስለዚህ ቤተሰብኛም በጋራ ሆነን ተነጋግረን አንድ ሐሳብ ይዘን እንድንቀርብ ነውና ሩታ ልታገባ ነው፣ ሩታ ልትሄድ ነው፣ ልጠፋ ነው፣ የትም አትሄድም ትቆያለች ብያችሁ ነበር። ባለችበት አቆይቼ ፓስፖርቷ ምን እጅ እንዳለ አሳይቻችኋለሁ ቤተሰብ። ስለዚህ አሁን እምላችሁ ነገር ቢኖር ምንድን ነበር የሆነበት የሚለውን ሐሳብ እንድሰጡኝና ከመጽሐፉ ጋር ተያይዞ አብርሃም ካነሳው ጋር ሐሳብ እንድሰጡበትና ከናንተ ጋር ተያይተን የጋራ የሆነ ውይይት እንድናደርግ ነውና ቤተሰቦች እስቲ እናንተም በኮሜንት በሐሳብ ምን ይመስላል ቆይታ እንዴት ነበር የሚለውን ነገር ከመጽሐፉ ጋር ተያይዞ ስለ አብርሃም የትዳር ህይወት መመለስ ጋር የተሰማችሁን ስሜት እንድገልጹልኝ ከአብርሃም ጋር ቁጭ ብለን ያለውን ነገር ስንወያይ ጥሩ ነው ያለው ነገር መጸጸት መጎዳት ውስጡ ላይ አለ፣ ህመም አለ። ወጥቶ ደስታን ፍለጋ የከፈለው ዋጋ ቀላል አይደለም። ደስታን ለማግኘት ያደረገው ነገር ቀላል ነገር አይደለም። ሰዎች አንዳንዴ ደስታን ፍለጋ የደስታ ጣም ይጠፋባቸውና ደስታ የቱ ጋር ነው ያለው በማይሞከር ነገር ደስታቸውን ፍለጋ ይሞክራሉ። ስለዚህ ህይወቱም እስከማጣት ደረጃ ይደርሳሉ። ስለዚህ አብርሃም ከዛ የተለየ ነገር አልሆነም። ከሩታ ሲላይ ከሩታ ያጣውን ፍቅር ፍለጋ ደስታውን ፍለጋ ያልከፈለው ዋጋ የለም። ለማግባት የጋብቻ ፕሮሚስ ከማሰር ፕሮግራም ጭምር የመስክ ፎቶ እያንዳንዱ ነገር የሚያደርጋቸው ነገሮች ማለት ነው የፍቅር እንቅስቃሴዎች ደስታን ፍለጋ ነበር። ያ ሁሉ ነገር ግን ደስታ ውስጡ ላይ አልነበረም። ደስታን ማግኘት አልቻለም። የቱ ጋር ነው ያለው? ሩታ ጋር ጥዬ የመጣው ፍቅር የቱ ጋር ነው ያለው? ደስታ የቱ ጋር ነው ያለው የሚለውን ነገር ይፈልግ ነበር፣ ግን ማግኘት አልቻለም። በጸጸት ሲጎዳና ሲያለቅስ የነበረው ነገር ያ ነው። እውነተኛው ሰላም ያለኝ እዚህ ጋር ነበር። በቃ ይሄን ሰላም ማገኘው መስሎኝ ነበር ይሄ ሁሉ ነገር ሳደርግ የነበረውና የጸጸት ነገር ነው። እውነት ነው። ሰዎች እንደዚህ ልባቸው ተነክቶ በጸጸት ከተመለሱ የኛም ልብ በይቅርታ መከፈት ያለበት ይመስለኛል። ስለዚህ ከምንም በላይ ይቅር ማለት በፈጣሪም ዘንድ ዋጋ አለውና ይቅር ባይነትን ሩታዬ አለማምደሽናል። ቤተሰቦችሽንም እኛንም በጣም እናመሰግንሻለን፣ በጣም እናከብርሻለን። አንቺ ተወዳጅ ምርጥ ሰው ትዳርሽን አክብረሽ የምትኖሪ ሰዎች ሁሉ በስጋት ይከታተሉሽ ነበር። ልታገባ ነው ልትሄድ ነው ምናምን የትም እንደማትሄጂና ቃልሽን አክብረሽ ትዳርሽን አክብረሽ ስለ ፍቅር እንደምትኖሪ ማለት ነው ፓስፖርትሽን አውጥቼ ያሳይቻቸዋለሁ። ይሄን ደግሞ ማለት ነው አድርገሽዋል፣ በቃልሽ ተገኝተሻል ሩታ። ስለዚህ
እንኳን ወደ ሰላምሽና ወደ ትዳርሽ ወደ ከበረው ትዳርሽ ፈጣሪ መልሰሽ ባልሽንም በሰላም አገናኘሽ። ከዚህ በኋላ ያለው ጊዜ የሰላም የፍቅር የደስታ እንደሚሆንላችሁ እርግጠኛ ነኝ። የኔም መልካም ምኞት ነው። ቤተሰቦች እናንተም እንወያይበትና ሐሳብ ስጡ። ያው ያልከፈልነው ዋጋ የለም። ሰዎችን ስናነሳሳ ሽማግሌዎችን፣ ጓደኞቹን ምናምን የጦርነት አውድማ በሉት በቃ አንድ አብርሃምን ቤቱ ለመመለስ የተከፈለ እና ቤተሰብ እንዳልኳችሁ ከባድ ዋጋ ነው የተከፈለው። አንደኛ ነገር እዛች ጋር የኤርሜላ አጫፋሪዎች አሉ። ኤርሜላን ምንም አይነት ተስፋ እንደሌላት ሁሉ እንደጨለመባት ለምንድን ነው የምታደርጓት? ጓደኞቿ ገና ሕፃን ልጅ ነች እኮ። ብዙ ሰው መውደድ ትችላለች፣ ማፍቀር ትችላለች፣ ማግባት ትችላለች፣ መስራት መለወጥ ትችላለች። ምንም ያለፈው ጊዜ ስላለፈው ጊዜ ክፋቷን ምናምን የትኛውንም ነገር ማንሳት ጥሩ አይመስለኝም። መልካምነትን ማሰብ ይሻላል። በቃ የሰው ባል የሰው ትዳር ነጥቃ ነበር ማለት ነው። አሁን ባል የተብየው ወደ ቤቱ ተመልሷል። ስለዚህ እቺ ልጅ ጣፋንታውን መፈለግ ነው ያለባት። ወይም ከናንተ ውስጥ የሚወዳት ካለ ያንን ማሳወቅ ነውና ያለብን። እባካችሁ እኔም ለኤርሜላ ተስፋ አስቆራጭ ነገር ባንላትና ሞራሏን የሚነካ ነገር ባንናገር የተሻለ ነው። በዙሪያው ያላችሁም ደግሞ አጫፋሪዎች ማለት ነው ለሷ የተሻለ ነገር እንዳለ ብራይት ነገር ማሳየት እንጂ ያለብን አብርሃም እንዴት ለቋት ይሄዳል? እንዴት እንደዚህ አይነት ዋጋ ከፍላለት ሩታ ስታባረው ኤርሜላ ነች የተቀበለችው። እንኳን ተቀበለችው። የሰው ባል ተቀበላ ምን ልታረገው ነበር? ደረቅ አይባልም። ከቤቱ ተጣልቶ ሲመጣ የሰው ባል የባቦ ብላ ስለተቀበለች እጆቿን ዘርግታ ስለተቀበለች ስለዚህ ምን ታረቀ ገባ ምን? ስለዚህ ባካችሁ አርፋችሁ ቁጭ በሉ። እረፉ ብያለሁ። እረፉ። የከፋ ነገር ሊፈጠር ይችላል። ከዚህ በኋላ ገብቼ በጠብጣለሁ አተራምሳለሁ የሚል ቤተሰብ ለአብርሃም የከፈልነው ዋጋ ማለት ነው። ለራሳችን እንደዛ ብንሆን ማናችንም የተሻለ ደረጃዎችን ደርስ ነበር። በየአካባቢው ከሌን ይሰማል ወይም ሩታ በዚህ ትሸነፋለች እየተባለ የሀገር ሽማግሌ ስንሰበስብ የሀገር ወጣት ስናወያይ በከሌ ትሸነፋለች ምናምን እያለ ቀላል ዋጋ አይደለም የከፈልነው። ስለዚህ ይህንን ዋጋችንን ደግሞ ለማሳጣት ማለት ነው ዙሪያውን የምታንዣብቡ እረፉ። ስለዚህ ቤተሰብ እነዚህን አጫፋሪዎች ልናስታግሳቸው ይገባል። ኤርሜላም እባክሽን ላንቺ ብሩህ ተስፋ አለ። የተሻለ ነገር ሊኖር ይችላል። የህይወትሽ መጨረሻ አብርሃም አይደለም። የተሻለ ነገር አለ ነገር። ስለዚህ ጣፋንታሽን ፈልጊ። አብርሃም የሰው ባል ነው። በሱ ስንፍናና ድክመት የራስሽ ታርጊው ሞክረሽ ወይም አፍቅረሽው ወደሽው ሊሆን ይችላል ከልብሽ፣ ግን ያንቺ አይደለም። ምን ማድረግ ይቻላል? ያንቺ አይደለም። ከባድ ነገር ነው ያረግሽው። በከባድ ሚስጥር ነው ያወጣብሽ አብርሃም። በጸጸት ነው ያለው። በደስታ አይደለም ያሳለፈው አንቺ ጋር። ስለዚህ ኤርሜላ አንዳንድ ወንድምመክርሽ ነገር አይዞሽ፣ ላንቺም የተሻለ ነገር አለና ጣፋንታሽን ፈጣሪ ይስጥሽ የሚል ነገር አለኝ። የሰው ትዳር ገብቼ በጠብጣለሁ ካልሽ ከዚህ በኋላ የመጨረሻ ቀይ መስመር